አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እንኳን ለረመዳን ጾም በሰላም አደረሳችሁ እላችኋለሁኝ። በያላችሁበት ያለ ሰላም ብርታቱን ጽናቱን አብሮ ከእናንተ ጋር ይሁን አይለያችሁ እላለሁ። ያበርታን ያበርታችሁ። ሁላችሁንም በያላችሁበት አላህ ይጠብቃችሁ እና ዛሬ ይዤላችሁ የመጣሁት ተርክክ በስጋ ጥፍጥ ያለ ሰርታችሁን ትሞክሩት ይሆን በሚል ይዤ መጥቻለሁ። ከወደዳችሁት ሰርታችሁ ሞክሩት እና ያው እንደምታውቁት አታውቁም ሳይሆን ያው እርስ በራሳችን እንበረታታ በሚል ነው ማሮችዬ። ስጋው ቀቅዬ አዘጋጅቼዋለሁኝ። ያው ሽንኩርቱ እዚህ ደረጃ ከደረሰልኝ በኋላ እስካሁን ጨምሬዋለሁኝ። ጥብስ አደርገዋለሁ። እንዴት ናችሁ? የበረታችሁ ነው? የረመዳን ሁለተኛ ቀኑ ይዘዋል። ይዘዋችሁልኝ ውዶቼ፣ በርቱ። ራሳችሁን አጠንክሮ በዚክር በዱዓ እንበርታ። ያው ጉልበታችን በስራ ምላሳችን ደግሞ በዚክር ቢዚ እናድርገው ማለት ነው። ያው ስራው እንግዲህ የታወቀ ነው። ረመዳን ላይ ስራ ጫና ይበዛል። እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ላይ የፈጨሁትን ያደረጉበትኝ። እኔ ብዙ ጊዜ ስጋውን ከጨመርኩኝ በኋላ ነው ነጭ ሽንኩርትና ዝንጅብል ከላይ የምጨምረው ማለት ነው። ከሽንኩርቱ ጋር አብሬ አልጠብሰውም። እዚህ ጋር ቲማቲሜን ጨመርኩኝ ማለት ነው። እንግዲህ አብረው ይዋሃዳሉ። ያው እነሱ ተስማምቶ እስከሚዋሃዱ ድረስ እዚህ ጋር እኔ ቅመሜን እጨምራለሁ። ዘና ብሎ ያደረኩት እዚህ ጋር የሁላችሁ የሚያቃጥል ልጨምር ነበረ። ትዝ ሲለኝ ሰውዬ አይበላም መለስ አልኩኝ። ጨምር እንዴ አልጨምር እንዴ ያልኩኝ ራሴ አስተወዛገብኩ። እዚህ ጋር ከሙን ኩስብራ እና ያሁን ያያችሁት ቅመም ነው የጨመርኩት። ያላችሁ ቤታችሁ ውስጥ ባለው ቅመም ያጣፍጥልኛል ብላችሁ አሰባችሁትን ጨምሩ። እኔ ቅመም አላበዛም፣ አልወድም ቅመም ሲበዛ ማለት ነው። እና ይሄው ያው እኛ እንደሆነ ጥብስ ማድረግ ያው ልማዳችን ነው። እየጠበስኩላችሁ ነው። እና እዚህ ጋር በጎን ሩዜን እየቀቀልኩኝ ነው። በሩዝ ነው የሚበላው፣ ያው ወጥ ነው። ይሄው አተርኩኩ ይሄን ይመስላል። እሱም ቀቅዬ አዘጋጅቼዋለሁኝ። ተወሰነ ከጠበስኩት በኋላ አደርገዋለሁ ማለት ነው። እዚህ ጋር ኮተቶቹን አንድ ድስት ወይም ሁለት ድስት ለመጣድ ያው ብዙ ድስት ወይ 3-4 ያስፈልገናል። እነሱ ለማስገባት ነበረ ለማሳየት ግን ያው ኮተት ይበዛል። ይሄንን ሙሉ ከመነሻው እስከ መጨረሻው እንቅረጽ ቢባል የፈጣሪ ያለ ኮተቱ ምኑ ቀንጨብ አድርገን ከባድ ነው። በነገራችን ላይ በተለይ በአንድ እጅ ቪዲዮ ይዞ ካሜራ ይዞ በአንድ እጅ እየሰሩ መቅረጽ እጅግ በጣም ከባድ ነው። ስልካችሁ ወጡ ላይ እንዳትሞጅሩ ጥንቃቄ አድርጉ ውዶቼ። አተርፋለሁ ባያጉዳይ እንዳንሆን። አተርክኬን ይኸው ትንሽ እንደዚሁ መተው ትችላላችሁ። እኔ በብርጭቆ ትንሽ መታ አድርጌዋለሁ። ብዙ ፍጥጥ እንዲል ስላልፈለኩኝ ልጆች አይወዱም። ያው በዚህ መልኩ ጨምረናል ማለት ነው። እኔ ተመችቶኛል። እናንተም ስሩና ሞክሩት፣ ወዱታላችሁ ተስፋ አደርጋለሁ። እነሱ ደግሞ ይወዱታል። ይሄው እዚህ ጋር ስጋዬን የቀቀልኩበት ውሃ አልደፋሁትም፣ ንጹህ ስለሆነ መጀመሪያ ስጋዬን በሙቅ ውሃ በጀልፈ ተክትኬ ስለምደፋለት ሽታ ይሄ ከታች የቀረው ሚስማር ምናምን አብሬ
የቀቀልኩትኝ ነው። እንደዛ ስለሆነ ውሃውን መረቁን እጠቀመዋለሁ ማለት ነው። እዚህ ጋር ብዙ አይወስልም፣ ምክንያቱም ሁለቱም የበሰሉ ናቸው። ሁለቱም በደንብ እስከሚዋሃዱ ተክተክ አደርጋቸውና እንደ 15 ደቂቃ በቂው ነው ማለት ነው። እዚህ ጋር ያደረኩት ማጁን ቶማቶ የቲማቲም ሳልሳ ነው ማለት ነው። ከለሩ በምትፈልጉት መልኩ እዚህ ጋር ሩዙን አያችሁት። የሩዙን ይሄን አረፋው ደፋለታለሁ። እኔ ስብስብ አድርጎ ሲያመጣው የሆነ ንጹህ ከሆነ ነጭ አረፋ ነው የሚወጣው፣ ግን ቆሻሻ ሲሆን እንደዚህ የምታዩትን አረፋ አያችሁት፣ ድፍት አደርግለታለሁ። ይሄን አረፋው እስከምደፋለት ጋዙ ከፍ አደርገዋለሁ፣ ስብስብ አድርጎ እንዲያመጣልኝ ማለት ነው። ከዛ ቀነስ አደርገዋለሁ አረፋውን አውጥቼለት ስጨርስ ማለት ነው። ይሄ ነገር እኛ ቤት ይጨመራል፣ ይወዱታል። ሽታው ያው ከሁሉም ደግሞ የተለያየ ጥቅም ያገኛሉ። ሩዛችን አጥልለን ውሃው ደፍተንለታል። ያውን እዚህ ጋር ሲታይ ትንሽ ድስት ነው የሚመስለው፣ ትልቅ የድስት ነው። የድስት አሁን ስንት ቤተሰብ እንደሚጠብቀው ለዚህ ሩዝ ግን እዚህ ጋር ሲታይ ትንሽ ይመስላል። ከላይ አርጌ ስለሆነ ካሜራው ላይ ታቹ ድስት ቁልቁል ስለሆነ የሚያሳየው። ይሄ ወጣችን ይሄን መስለዋል፣ ትክ ብለዋል። እንዳልኳችሁ ውሃ ብዙ አላበዛሁበትም፣ መቅጠን የለበትም፣ ወፈር ማለት ነው ያለበት። እና አሁን ወደ መጨረሻው ይሄድን ነው። እዚህ ጋር ኩዝበራ ነው የጨመርኩትኝ። ኩዝበራው ብትና አይልም፣ ምክንያቱም ከፍሬዘር ስለሆነ አውጥቼ የምጨምረው። ኩዝበራ ብዙ ጊዜ እንዳይበላሽብን ከገበያ ካመጡልን በኋላ ፍሪጅ ላይ ነው ክትፍ አድርገን ፍሬዘር ስለሆነ የምናስቀምጠው። እና የኔ ምርጥ ቤተሰቦቼ አበረታቱኝ እስኪ። አዲስ ነኝ ጀማሪ ምንና ጀማሪዎች ኑ እርስ በራሳችን እንደጋገፍላችኋለሁ። እና ይሄው ሩዜን ይሄን መስሏል። እንፋሎቱ ሸፈነው እና በቃ አሁን ወደ ጨው መጨረሻ ላይ ነው የምጨምረው፣ ምክንያቱም እኔ ጨው በብዙ እንዲበስል አልፈልግም። እንደ ቤተሰባችሁ መጠን በቃ ጨው አደረኩኝ። ይሄው ወጥቷል ማለት ነው። እንግዲህ ለተዘጋጀለት ነገር ይውላል ማለት ነው። በዚህ ሁኔታ የዚህ የወጥና የሩዝ ህይወት ያበቃል ማለት ነው። እና ውዶች የበርቱልኝ፣ አይዟችሁ፣ ጠንከር በሉ፣ ራሳችሁን ጠብቁ እና ብር አታጥፉ፣ ብራችሁን ሴቭ አድርጉ። የመጣችሁበትን አላማ እንዳትረሱ። ሰላም ሁኑልኝ።